ሰላም ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን እንደምን ቆያችሁ? እንደምን ከረማችሁ? ለዛሬው ይዘንላችሁ የመጣነው ትንቢታዊ ፕሮግራም ጌታው ሼህ ሁሴን ጅብሪል ከ200 ዓመታት በፊት ኢትዮጵያ ውስጥ ቅጡ የጠፋ ምስቅልቅል ያለ የእርስ በርስ ጦርነት እንደሚነሳ ደጋግመው ከተናገሩት ርዕስ እናነብላችኋለን። ትንቢቱን እንደሚቀጥለው አቀርብላችኋለሁ። ምን ታስቦ ይሆን ምን ቢጠነሰስ ሲያዘው እምቢ ያለው ደብተራው ለቄስ ሰው ይመኛል ወይ ሞት ታሰበው ሳይደርስ ሕዝቡን ብርድ መታው ኃይለኛ ንፋስ የተቀላቀለው ካፊያና ወሊስ ወንዙ ጎርፍ አጉርፎ ቤቶችን ሲያፈርስ የመጠጡን ውሃ የሚያደፈርስ እህሉ ተዘርቶ አዝመራው ሲደርስ ሰው ይታደላል ብረት በነቂስ እርስ በርሱ እንዲዋጋ ሕዝቡ እንዲጫረስ ማንን ሊወጋ ነው ማን ላይ ሊታኮስ ሜዳው በካሚዮል ዱሩን በፈረስ ካሚዮል ማለት መኪና ማለት ነው። ሜዳው በካሚዮል ዱሩን በፈረስ ወታደር ገባበት የሚያተራምስ ሕዝቡ ጩኸት ሄደ መንግስቱን ሊከስ ወያኔ ገግሞ ስልጣን ለመውረስ ሕዝቡ አዘናገቱ አታሎ ቀስ በቀስ ጫማው ተቀደደ ማዘቢያው ሲበጠስ ደም የሚጠጣበት ሲሰበር ጠርሙስ ፈርሞ ለቀቀ ስልጣን ዳግም ላይ ደርስ ያለፈውን ታሪክ በውሸት ለማደስ ስንት ገንዘብ ይውጣ ስንት ጉልበት ይፍሰስ የገዛ ወገኑን በታሪክ ማስወቀስ ወንድማሞችን ሕዝቡን ማናከስ ያልሆነውን ሆነ ብሎ ማወሳወስ ሕዝቡን በማፋጀት ስልጣን አይታደስ ጣም የሌለው ታሪክ ለሕዝቡ ለማዳረስ ውሸት ተሸክሞ እውነት ከብዶት ማልቀስ የታሪክ ውዥንብር ታስመራ ጎን ሲነፍስ ለታሪክ ባላባት ታሪኩን መደቆስ ታሪክ ማበላሸት በውሸት ሰው መከለስ የውሸት አታክልት ሳያድግ መቀንጠስ ልጆቹ ሳይነኩት ቤተሰቡ ሳይቀምስ ጠፋ ታጥቦ ጠራ የትግራይ ሕዝብ ሞገስ መሳቅ ያረጋቸው የወያኔ መንፈስ ሲዛብር ይኖራል ሲሄድ ሲመላለስ። ጌታው ሼህ ሁሴን ጅብሪል ስለ ሀገራችን ሕዝብ ምቀኝነትና ሕስድና ሐሰትና ውሸት እየበዛ ስለሄደ እውነት ልትጠፋ ብዙም እንዳልቀራት እንዲህ ሲሉ ተንብየውት ነበር። ውሸት ጥርስ አወጣ እውነት ነከሰው የእውነትን አጥር ግንቡን አፈረሰው የሐቅን ሰንሰለት ገመዱን በጠሰው ውሸት አቸነፈ ሐቅ እንደመሰሰው ኮራ ዘውድ ጫነ ዘመን አነገሰው የእውነትን ጓሮ ውሸት ገብቶ አረሰው የንግግር ጉቦ ቃላት አጎረሰው ቤተሰቡን በራብ በችግር ጨረሰው እጅ መንሻ ይዞ ሲባክን ያድራል ሰው ውሸት ዘረዘረ ሐቅ ቀድሜ ጨረሰው አማጠው ቀበሩት ሰባት ጉድጓድ ምሰው እንግዲህ ሰው ለሰው አልተገናኘም ለሰው በቆላ በደጋው ንፋስ የነፈሰው እየገሸለጠ ቤቱን አፈረሰው ያን ጊዜ የሚሾመው ውሸት ያወራ ሰው እባክህ ጌታችን ሰበራውን ደህና አድርገህ መልሰው አንተ ችላ አትልም እኛም ብንረሳው ሰው ቀልቡ ደረቀ ጌታችን አርሰው ኸይሩን ጨምርልን ክፋቱን ቀንሰው እንዲህ ተቀጠለ እየተባባሰው እርሻው ሰብል አይሰጥ ገበሬ ያረሰው ኢትዮጵያ ራብ ገብቶ ሕዝቡን አስለቀሰው ገበሬውን ሞተ ወያኔ ጨረሰው አዝመራውን ተርሻው ገበሬውን ቀማው ላሞችን ገደለ ወንዱን በሬ ያረደው ገበሬው አዘነ ሲያለቅስ ሰው ሰማው ወገኑ ሞቶበት ከፈን ሲጠፋ ለሬሳ የሚያለብሰው ያሳለፈው ስቃይ ሕዝብ መቻነሰው አላህ የኢትዮጵያን ሕዝብ በረህመት ካሰው በዝነት ዓይንህ ኤው በኸይር ጀዳብሰው በስምህ ለመንህ ያ በተቀደሰው። ጌታው ሼህ ሁሴን ጅብሪል ለሀገርና ለወገን የማይደክም መሪ ወይም ግለሰብ ከንቱ የሕዝብና የሀገር ሸክም ብቻ ነው የሚሆነው በማለት ምክር በተላበሰ አነጋገር እንዲህ ብለው ተናግረው ነበር። ያቃጥላል እሳት ረመጥ ሲፋጅ ነቃ ብለህ መሄድ መጠንቀቅ ነው እንጂ ኢትዮጵያ ጥሩ ሀገር ሰው ታጣባት እንጂ ተናጋሪ ታለ በእውነት ፈራጅ ሸምበቆ ዱላ ይሆን ማንደጃ ነው እንጂ ዋሽንት ያበጀዋል ከብት ፍየል አጋጅ ሲያንጎራጉርበት ይውላል ተደጂ ዓመት 2 ዓመት ይጋገራል እንጂ መልክ በ30 እንዴት ብሎ ያርጂ ይጠቃቀማል ሰው በተለያየ ፈርጂ ምቀኝነት ትቶ አገር የሚያበጂ መሪ ሆን ነበር ለሌሎች አስጋጂ ሰው መርዳቱ ቀርቶ ራሱ ተረጂ እንኳን ለሀገር ሊጠቅም ለራሱም አይበጂ ሕዝብ አሰዳቢ ነው አገር አዋራጅ ሳጥን ሻንጣ ይዞ ስልጣን አሰራጅ የአገር ሸክም በለው የሰው ልብ አንዳጅ ተወልዶ የሚጣል እንደ እንግዲህ ልጅ
እርሻው ታረሳሉ እየተቀናጀ አውድማው ታፍሮ እየተዘጋጀ እህሉ ደረቀ ሳፈራረጀ እህሉን ለመሸጥ ብዙ ዓመታት ፈጀ በታችኛው ወረብ አውድማው ተበጀ እዛው ይበራያል ዕዳውን የፈጀ ቁጭ ብሎ ሲጠብቅ ሰው እየተፋጀ አገር ለቆ ሄደ ህዝቡን ግን አስፈጀ እኔም ተናገርኩኝ አልተውኩት ፈርቼ የወያኔ ጣጣ ያልቅ ዘመዶቼ እነሱ ምን ያርጉ ከድኝ ወንድሞቼ አገረ ገዦቹ ባለስልጣኖቼ ለወያኔ በሩን ከፍቶ ያመቻቸ ለማይረባ ጥቅም ወገኑን ያስፈጀ ሳይበላው ይሞታል አቅማዳው ስልቼ ወያኔ ገዳይ ነው አውቃለሁ ተኝቼ እኖራለሁ ባይ ነው ኢትዮጵያን አጥፍቼ ምን ለውጥ አመጣለሁ ስለነሱ አውርቼ ስለነሱ ማውራት ደከመኝ ታክቼ ወሬ ምግብ አይሆን አልበላው አንጉቼ ቢተውት አይቻል ቢያወሩት አያምር በእጁ መጽሐፍ ይዟል ታይኑ መነጽር እንግድነት ሄዶ ተሰው ቤት ሲያድር ማንን ሊያማ ይሆን ማንን ሊያነውር ላሚቱ ወተታም አላቢው እውር እንዴት ያለ ቀን ነው የሚያደናግር ሰው አቋሙን አይቶ ይለዋል ምሁር ብዙ ይገምታል ሰው ሲጠራጠር እንዳሳየዋኙ በሐሳብ መኖር ይገመታል እንጂ ሰው አይሰፈር በተንኮል ተወልዶ ያደገ በሸር ወጣቱን የሚገል ሽማግሌ የሚያስር ህዝብ የሚከፋፍል በጎሳ በዘር ሁሉም ሰው ያውቀዋል ስሙን ሳልናገር የዚህ አይነት መሪ ይጎዳል አገር ሲሳፈር አየነው ራቅ ታለ መንደር ከዚህ ላይ ላቆመው ለተወው ይቅር ሰው ብዙ ታወራ ይስታል መስመር በማለት ሼህ ሁሴን ጅብሪል ስላሁን ያለንበት ዘመን ችግርና መከራ ስለመሪዎቻችን አስተሳሰብና ምሁር ነኝ ባይነት በዚህ መልኩ ገልጸውታል። ሼህ ሁሴን ጅብሪል በሀገራችን ስልጣኔ እንደሚመጣና ህዝቡ ገበያም ሆነ ለቅሶ የሚሄደው በመኪና ብቻ ነው ይሉና ስለ መኪናው ብዛትም ሆነ ተምን እንደሚቆም ሳይቀር የተናገሩት ፍርዱ ይሄን ይመስላል። ገበሬው እርሻውን በሬውን ጠምዶ አርሶ ዝናብ እየመታው የሳር ጎሳ ለብሶ እህሉም ተወቅቶ አዝመራውም ደርሶ አዝመራውን ጭኖ ታውድማው ላይ አፍሶ ተቤቱ ያስገባል ደበው ተደግሶ እንደ ሀብታም ታይቶ ጋቢ ኩታ ለብሶ አደባባይ ወጥቶ ተጭቃሹም ደርሶ ተቤቱ ይገባል ማታ ተመልሶ አባዋራ ተብሎ በቤቱ ውስጥ ነግሶ ላጠፋ ሃይ ብሎ ለበደለ አስክሶ ለተጣላ አስታርቆ ለሌለው አጉርሶ ይሄ ለገጠር ሰው ክብር ነው ታድሶ ስልጣኔ መጣ ተብሎ ተቀስቅሶ በየወላይ ብሎ በጠባሲት ኮሶ በላይ ገባ ብሎ ጓሳውን አጋምሶ ኳሚውሉ ገባ በታች ተንታ ገስክሶ በመጣበት መንገድ ሄደ ተመልሶ ሰብ ገበያ ቢሄድ ቢደርስም ተለቅሶ መኪና ጋልቦ ነው ጫማውን ተላብሶ ካሚውሉ በዝቶ ባገረ ተልከስክሶ ደጅ አልበቃው ብሎ እንደ ጉንዳን ፈሶ ተፎቁ ስር ያድራል መሬቱ ተምሶ። ውድና የተከበራችሁ የጅብሪል ቲዩብ ቤተሰቦቻችን ለዛሬ ያዝንላችሁ ትንቢታዊ ፕሮግራም ይህንን ይመስል ነበር። ትንቢቱን ከሼህ ሁሴን ጅብሪል አራተኛ የልጅ ልጅ ከሼህ ታደሰ አስናቀ ቀንጭበን አቀረብንላችሁ። በሚቀጥለው ፕሮግራም እስክንገናኝ ቸር ሰንብቱ። ለቻናሉ አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰቦቻችን እንድትሆኑ እየጋበዝኩኝ ተሰናበትኳችሁ። ካሊድ ወንድማችሁ ነበርኩ። ቻው።